አንድን ሰው ይቅርታ ስትጠይቁ ብዙውን ጊዜ I'm sorry እንጠቀማለን። I'm sorry, we can't keep doing this. I'm sorry. ነገር ግን ከአም ሶሪ ውጪ በተለያዩ ሁኔታዎች ውስጥ ሌሎች ነገሮችን መናገር ይጠበቅባቸዋል። እንዴት አፖሎጃይዝ ማድረግ እንደምትችሉ በተለያዩ መንገድ ዛሬ አብረን እናያለን። አፖሎጃይዚንግ ማለት ምን ማለት ነው? አፖሎጃይዚንግ ይቅርታ መጠየቅ አይደለ? The most common way to apologize is ምንድነው የምንለው? sorry I'm sorry አይደለ? so I am sorry እንላለን ወይ ደግሞ ሶሪም ብቻም ማለት ይቻላል። ይሄ በጣም ቤዚክ እና ሁሉም ሰው የሚያውቀው ነው። I am sorry እና ሶሪ ምንድነው ልዩነቱ? I'm sorry እኔ ይቅርታ ነው። እሺ ሶሪ ደግሞ እጥር አድርገሽ ይቅርታ አይደለ? አዎ አሁን I'm sorry ሲሆንና sorry ለምሳሌ መንገድ ላይ ይሄድክ የሆነ ሰው ብገፋ በጣም ይቅርታ ታላቅ ይቅርታ ብለን የምታልፈው ቀለል አድርገህ እቺኛን ሶሪ የምትለውን ሲምፕል ለሆነ ጥፋት ላይሆን ለማይችል ሜቢ ፖላይት ለመሆን ትሁት ለመሆን ብቻ ልትጠይቋቸው ይቅርታ ለመጠየቅ የምትጠቀሟቸው ከሆነ can just say sorry ቀለል አድርጋችሁ ማለት ነው። it's very informal ነው almost casual ነው በጣም I am sorry ሲሆን ትንሽ ያዝ ያደርጋል አይደለ? ይቅርታ ብለን አማርኛ ላይ ቶናችንን ነው የምናስተካክለው በብዛት ድምጻችንን ነው የምናስተካክለው። እንግሊዘኛ ላይ አንዳንድ ቃላቶችን በማውጣትና ባለማውጣት ሙሉ ለሙሉ ሴንቴንሱን መቀየር ትችላላችሁ። I am sorry እንደ ፎርማል አፖሎጂ መጠቀም ትችላላችሁ። ፎርማል ለሆነ ይቅርታ መጠየቅ ትችላላችሁ። sorry የምትለውን እንደ ኢንፎርማል ለምሳሌ ጓደኛችሁ ከሆነ can just simply say sorry አይደለ? ጓደኛችን ከሆነ ወይ የእድሜ እኩያችሁ ከሆነ ግን ሜቢ ተለቅ ያለ ሰው ከሆነ can just simply say I am sorry እቺ የተለመደችው ናት አይደለ? ኦኬ በጣም ይቅርታ ስንል ምን ማለት እንችላለን? I'm very sorry I'm very sorry ማለት ትችላላችሁ or I'm deeply sorry ዲፕ ምን ማለት ነው ግን? ዲፕ ማለት ጥልቅ so በጣም ይቅርታ የሚለው I am deeply sorry ማለት ትችላላችሁ ማለት ነው። I am deeply sorry so እቺ deeply የምትለው ምንድነው የምትገልጸው? በጣም እንደተሰማችሁ ያ ነገር አይደለ? so ይቅርታ በጣም ከበድ ያለ እንደሆነ ለማሳየት I'm deeply sorry እንላለን። ኦኬ አሁን እቺኛን ምን ላይ መጠቀም እንችላለን? ለምሳሌ የሆነ ሰው let's say አይበለውና የሆነ የቤተሰብ አባሉ ሞቶበታል እንበል right? so generally I'm sorry for your loss እንላለን አይደለ? ስላጣኸው ሐዘን ወይ ስለደረሰብህ ሐዘኔን የምገልጻለሁ እንላለን አይደለ? how do we say that? I'm deeply sorry for your loss አሁን ያ ነገር በጣም እንዳሳዘናችሁ እናንተም ያ ነገር እንዳሳዘናችሁ ለመናገር you can use I am deeply sorry for your loss እንላለን። ነገር ግን የዛሬው ለሰናችን ስለ ይቅርታ ስለሆነ በጣም ጥልቅ የሆነ ይቅርታ ብላችሁ እንዴት ስትፈልጉ I'm deeply sorry እንላለን። እሺ similar to this you can say ይቅርታ አድርግልኝ እንዴት ነው የምንለው? or ይቅር በለኝ spare me አትርፈኝ ነው። ይቅርታ ምንድነው የምንለው? have mercy on me it's like ይቅርታ አድርግልኝ ሳይሆን ለምሳሌ ልትመታኝ ምናምን ነገር ቢሆን it's like have mercy on me ተወኝ እንደማለት ነው። all right of course mercy ይቅርታ ነው ነገር ግን it's not usually used with that have mercy on me ምንለው it's spiritual ሲሆን ነው ከጋድ ጋር ያለን talking ሲሆን ነው እንደዛ የምንጠቀመው we say forgive me አይደለ? forgiveness እንለዋለን። ይቅርታ አንድ ሰውን ይቅርታ ማድረግ ይቅርታ አድርጌልሻለሁ ስትለኝ ምንድነው የምትለኝ? I just forgive you አይደለ? so እኔ ስጠይቅህ ምን እልሃለሁ? ስጠይቅህ ይቅርታ አድርግልኝ forgive me አይደለ? so to be more polite please እንጨምርባታለን you say please forgive me በጣም ይቅርታና ይቅርታ አድርግልኝ ብላችሁ ትጠይቁ please forgive me ማለት ይቻላል ማለት ነው right? please forgive me ወይም ደግሞ let's say ይቅርታ እንደምታደርግልኝ ተስፋ አደርጋለሁ ከሆነስ I hope you will forgive me መጠቀም ትችላላችሁ ማለት ነው። እዚች ጋራ let's add it right here I hope you will forgive me ይሆናል ማለት ነው። I hope you will forgive me ይቅርታ እንደምታደርግልኝ ተስፋ አደርጋለሁ። ይቅርታ እንደምታደርግልኝ አንቺም አንተም እናንተም ሊሆን ይችላል right? you ምንላት አንተ አንቺ እናንተም ሆና ልትሰራ ትችላለች depending on the context ነው የምትፈታው as always ማለት ነው። እሺ so please forgive me ማለት ትችላላችሁ ይቅርታ አድርግልኝ
ይቅርታዬን ተቀበለኝ እንዴት ነው የምንለው? መቀበል ምንድነው? ግራንትማ መስጠት ነው ራይት? ግራንት መፍቀድ ነው። አክቹሊ መስጠት ብቻ ሳይሆን መፍቀድ ነው። መቀበል ምንድነው? ሪሲቭ ሹር። አሁን ሪኩዌስት ነገር ሲሆን አሁን ሪሲቭ ለፓኬጅ ፊዚካል ለሆነ ፓኬጅ ሊሆን ይችላል፣ ወይ ደግሞ ለኮል ምናምን ነገር ሊሆን ይችላል። እንደዚህ አይነት ኮንሰፕት ነው አይደለ? ይቅርታ የሚባል አክሽን አለ? ኖ ኢትስ አን አብስትራክት ኮንሰፕት። እንደዚህ ሲሆን አክሰፕት ነው የምንለው አይደለ? ራይት? አሁን ፌስቡክ ምናምን የምትጠቀም ከሆነ አክሰፕት ፍሬንድ ሪኩዌስት ምናምን ትላለህ ራይት? ሚዝ ተመቀበል ማለት ነው። ስለዚህ ይቅርታዬን ተቀበለኝ ስለ ምንድን ነው የምልህ? አክሰፕት ማይ አፖሎጂ accept my apology ነው የምንለው ማለት ነው። ይቅርታዬን ስንል apology ነው እንጂ accept my sorry አንልም። we say accept my apology። እቺኛን more ምን ለማድረግ more formal ለማድረግ or በጣም sincere ለማድረግ we add please accept my apologies። እዚች ጋራ ምን ትጨምራላችሁ? sincere የምንለዋል። sincere ምን ማለት ነው? have you ever heard this word? sincere ማለት የተከበረ። okay sincere የተከበረ ሳይሆን የተከበረ it's more like respected። sincere ማለት የእውነት alright። በጣም sincerely yours እንላለን አይደለ? like ደብዳቤ ምናምን ሲጻፍ sincerely የምንለው ምንድነው? I really mean it። ከላይ የጻፍኩትን ነገር የምር ብየዋለን ነገር I mean it። ስለዚህ please accept my sincere apology ይሆናል ማለት ነው። ሶ ከልብ የተሰማኝን ይቅርታዬን ተቀበለኝ ብዬ የጠየቅኩኝ ነው ማለት ነው። please accept my sincere apology። ሶ አሁን ይቅርታ I'm sorry ብቻ ሳይሆን በዚህ መልኩ መለወጥ ይቻላል ማለት ነው አይደለ? okay let's go to the next one። ተጸጽቻለሁ እንዴት ነው የምትለው? I regret አይደለ? ሶ ያደረኩትን ነገር ተጸጽቻለሁ ስትል I regret on what I have done። exactly I regret what I've done። I regret what I have done። regret ማለት ጸጸት ነው። so I regret ሲሆን ተጸጽቻለሁ ምን ነው ባደረኩት ነገር I regret what I have done ይሆናል ማለት ነው። basically means ባደረኩት ነገር ተጸጽቻለሁ እንደማለት ነው። እሺ ማስቀየም አንድን ሰው ምንድነው የምንለው? ማስቀየም I just ማስቀየም የምትባለው ቃል አሁን ይቅርታ apology አልከና ማስቀየም ምንድነው? ማስቀየም dislike መጥላት ነው። discomfort ማለት መሸት ነው። offend ሲባል ስንት ታውቃለህ? ያ so አሁን ለምሳሌ ይሄ ነገር offensive ነው ስል ምን ማለት ነው? ተፈታታይ ነው፣ አስቀያሚ ነው right? so ያስቀይመኛል ማለት ነው አይደለ? ለምሳሌ የሆነ ነገር ብትለኝ maybe ላልወድ እችላለሁ so this is offensive to me ልልህ እችላለሁ። so አይ ላስቀይም ፈልጌ አይደለም ሲሆን እንዴት ነው የምንለው? I don't mean to offend you። I don't mean to offend you past ሲሆን offended you። no I didn't mean to offend you። I didn't mean to offend you። I offended you አስቀይሜሃለሁ ነው you right እኮ ግን አሁን እኛም ላስቀይም ፈልጌ አይደለም ብለን ኔጌቲቭ አደረግ ነው። ኖት መቀበል የምትችለው ደግሞ did not if you remember on the verb to do's። ለዛ I didn't mean to offend you። offensive ማለት አስቀያሚ ነው or የሚረብሽ ነገር። offend ማለት ማስቀየም ነው ያንን ሰው። ስለዚህ I didn't mean to offend you ከሆነ ላስቀይም ፈልጌ አይደለም right? so it's like basically saying sorry አይደለ? ይቅርታ እንደማለት ነው ግን ሌላ ፎርም ኦፍ ይቅርታ ነው ማለት ነው። you can use I'm sorry I didn't mean to offend you ማለት ትችላላችሁ። I'm sorry መጨመር ትችላላችሁ ግን simply I didn't mean to offend you ላስቀይማችሁ ፈልጌ አይደለም። so intentional አይደለም። intentional ማለት ምን ማለት ነው? የታሰበበት አቅጄ እንደዚህ ያደርጋለሁ ምናምን ብዬ አይደለም ያደረኩት በስህተት ነው እንደማለት ነው። I didn't mean to offend you። እሺ በተፈጠረው ነገር በጣም ደብሮኛል አዝኛለሁ ምናምን ነገር ሲሆን እንዴት ነው የምንለው? I'm bored of the incident። okay bored ምን ማለት ነው? መጀመሪያ bored ማለት መደበራ so አሁን መደበር አዝን መደበራ ይሄ ለምሳሌ የሆነ ፊልም ሲደብርህ ምናምን ነው I'm bored የምትለው ወይ ደግሞ የምታረገው ነገር ስታጣራይት አሁን ይሄ it's not really ስለደበረኝ ይቅርታ ትላለህ? no አንልማ so አሁን ይሄ የመደበር ስሜት ማለት መጥፎ የሆነ ስሜት so terrible አይደለ? I feel terrible about the incident ሊሆን ይችላል or about what happened። I feel terrible
terrible ምን ማለት ነው? ስለዚህ terrible ማለት አናዳጅ፣ አንተክታኪ፣ መጥፎ right? አሁን terrible ማለት መጥፎ ነው። this is terrible ካልኩ ምንድነው? መጥፎ። this is a terrible movie ካልኩ መጥፎ ሙቪ ነበር፣ መጥፎ ፊልም ነው ማለት ነው right? so I feel terrible about what happened ከሆነ የተፈጠረው ነገር በጣም በቃ መጥፎ ስሜት ሰጥቶኛልና በጣም ይቅርታ እንደማለት ነው right? so አሁን ያ ኢንቴንሽናል አይደለም። ኢንቴንሽናል ሳልሆነ አንተን ስላስቀየመ or አንቺን ስላስቀየመሽ እኔንም እንደዛው ተሰምቶኛል ማለት ነው አይደለ? so አንቺን በመጉዳቴ አንተን በመጉዳቴ እኔም በጣም የሚደብር ስሜት ሰምቶኛል። so I feel terrible about what happened. all right, let's do the last one right? የመጨረሻው ምንድነው? አጥፍቻለሁ እንዴት ነው የምትለው? አጥፍቻለሁ I surrender. I surrender ያው እጅ ሰጥቻለሁ። I messed up. I messed up ማለት አጥፍቻለሁ ስትሉ ነው። I messed up. so አሁን ጥፋታችሁን አድሚት ማድረግ ምን ማለት ነው? መቀበል፣ አምኖ መቀበል። so ጥፋት አጥፍቻለሁ ብሎ አምኖ መቀበል ራሱ እንደ ይቅርታ ነው የሚቆጠረው አይደል? አላደረኩም ብዬ ብከራከረ እችላለሁ። ግን I messed up ብዬ so I messed up እና ይቅርታ ስልህ I messed up and sorry በቃ and I am sorry. I messed up and I am sorry. so ጥፋት እንደሆነ ገብቶኛል። ጥፋት እንዳጠፋው እኔም ተረድቻለሁ። ስለዚህ ይቅርታ I messed up and I am sorry ይሆናል ማለት ነው። so ጥፋታችሁን አድሚት አደረጋችሁ። አድሚት ማለት አምኖ መቀበል ማለት ነው። okay, let's just do one more. ይሄንን ነገር እንደምናልፈው ተስፋ አደርጋለሁ ስልህ እንዴት ነው ማለት? I hope we will pass this disturbing time. Exactly. so I hope we will pass this matter or I hope we can move past this. አሁን move on ሲባል ምን ማለት ነው? አልፎ መሄድ ለምሳሌ if it's about relationships about your ex ከሆነ oh I have moved on ስትል I no longer think about you ማለት ነው አይደል? so ያ ነገር አያስቀይመኝም I'm over it ማለት ነው። I hope we can move past this ሲሆን ምን ይሆናል? ይሄ ነገር አልፈን መሄድ እንደምንችል ተስፋ አደርጋለሁ። so it's not going to become a problem in the future ማለት ነው አይደል? so የወደፊት ኢንተራክሽናችን ላይ የወደፊት ግንኙነታችን ላይ ይሄ ነገር ተመልሶ አፌክት እንደማያደርገን ተስፋ አደርጋለሁ ስትሉ I hope I can move past this or I hope you can move past this. I hope you can move past this እንላለን ማለት ነው። all right, so this is how you guys apologize ማለት ነው። በተለያየ መልኩ ከ I am sorry ውጪ ሌሎች የተለያዩ ሜተዶችን አየን ማለት ነው right? let's revise all of them. okay, so generally ይቅርታ ስትል በምን መጠየቅ እንችላለን? በሶሪ ይሄ ሶሪ የምትሉት ካዥዋል ነው። ካዥዋል ምን ማለት ነው? ካዥዋል ማለት ድንገተኛ ያልታሰበ ሊሆን ይችላል or ካዥዋል ማለት ቀለል ያለ you got me right? አሁን ለምሳሌ የሆነ ሰው እየተራመድክ ምናምን ነገር ከሆነ ይቅርታ ብለህ ታልፋለህ። ተለቅ ያለ ሰው ከሆነ ይቅርታ ትላለህ right? so አሁን ይሄ ይቅርታ it's not casual. ይቅርታ is casual. it's like hey እና hello. you got it right? አሁን hello አትልማ you say hi ለምታውቀው ሰው so that's it. or you can say I am sorry. እሺ በጣም ይቅርታ ሲሆን ምን ማለት ይችላል? I'm deeply sorry. I'm very sorry የምትለው I'm deeply sorry በጣም ተሰምቶኛል ያ ነገር በጣም ይቅርታ ብላችሁ ይጠይቃችሁ ነው ማለት ነው። እሺ እባክህ ይቅርታ አድርግልኝ ስለ please forgive me ወይም ደግሞ ይቅርታ እንደምታደርግልኝ ተስፋ አደርጋለሁ ሲሆን I hope you will forgive me ይሆናል ማለት ነው። okay, ይቅርታዬን እንደምትቀበለኝ ተቀበለኝ እባክህ ስለ please accept my sincere apology. sincere apology. yes, please accept my sincere apology. ብዙ ከሆነ ደግሞ ይቅርታዎቹ apologies ማለት እንችላለን። ብዙ ጥፋት አጥፍተህ ከሆነ በጣም ይቅርታ ስትሉ please accept my sincere apologies ማለትም ትችላላችሁ። እኛን let's write down right here apologies. all right, ባረኩት ነገር ተጸጽቻለሁ ከሆነ I regret what I have done. I regret what I have done. regret ማለት ጸጸት ነው። so I regret ከሆነ ተጸጸትኩኝ ማለት ነው። okay, ላስቀይም ፈልጌ አይደለም ከሆነ I didn't mean to offend you ይሆናል ማለት ነው። ስለተፈጠረው ነገር በጣም ምንም ረብሾኛል ከሆነ
I feel terrible about what happened. I feel terrible about what happened ይሆናል ማለት ነው። እሺ አጥፍቻለሁና በጣም ይቅርታ ሲሆን I messed up and I'm sorry. I messed up and I am sorry. Okay. ይሄን ነገር ማለፍ እንደምንችል ተስፋ አደርጋለሁ ሲሆን I hope you can move past time. past this. I hope you can move past this. እኛ ስንሆን ምን ማድረግ ይቻላል? I hope we can move past this. እቺ ዩ የምትለውን ዊ አድርጋችሁ መቀየርም ትችላላችሁ። ይሄን ነገር ማለፍ እንደምንችል ተስፋ አደርጋለሁ። I hope we can move past this እንላለን ማለት ነው። So these are the different methods to apologize. Thank you so much for watching እስካሁን ድረስ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ የኢሜጅ ፋሚሊ ሊቀላቀሉ ደወል ምልክቷን መጫን እንዳትረሱ። I'll see you guys on the next video. Goodbye.